በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለምንናፍቃትና የክርስቶስን መከራ በሐዘንና በስግደት ለምንዘክርባት ለዚች ለተቀደሰችይቱ በዓመት አንድ ጊዜ በበረከት ለምናሳልፋት ለዕለተ ስቅለት እንኳን በሰላምና በጤና ደረሳችሁ። እንግዲህ በዚች ቀን ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለምን የፈጠረ አምላክ የሰው ልጅ ለማዳን ሲል በመስቀል ላይ የዋለበት በቀራንዮ አደባባይ ላይ ስጋው ረግፎ ደሙ ፈሶ አጥንቱ እስኪታይ ድረስ ሙሉ መከራና ሕማምን የተቀበለባት ፍቅር በምን ዋጋ ድረስ ጥግ እንዳለው ያሳየበት ታላቅ ቀን ናት። ይቺ ቀን እንኳን ሰው ተፈጥሮ እንኳን የምታዝንበት ወቅት ነው። ዕለተ ስቅለት ማለት ከሰው በላይ ፀሐይና ጨረቃ ብርሃናቸውን አንሰጥም ብለው የነፈጉበት ቀን ነው። መላእክት አንዳንዶቹ በእጃቸው ላይ አፋቸውን እስኪጭኑ አንዳንዶቹም እስኪበሳጩና እስኪናደዱ ድረስ እንዲህ ያለ ትዕግስትና የክርስቶስን ፍቅር እያሰቡ እስከ መደነቅ የደረሱበት ታላቅ ቀን ነው። ዕለተ ስቅለት ለእኛ ለክርስቲያኖች ትልቅ ቀን ናት። እውነት ለመናገር የክርስቶስ ትንሣኤ በጣም የምናከብረው ብርሃናዊ በዓል ቢሆንም ከትንሣኤው በፊት ግን ያለው የሐዘን ቀን ደግሞ ከልብ የማይጠፋ ነው። ለክርስቲያን ሞትና ትንሣኤውን መመስገን ይሄ ትልቅ የድህነት በር ነው። በነገራችን ላይ አንድ ክርስቲያን የመባሉ አንዱ መስፈርት የክርስቶስን በጽንሰት የጀመረውን የማዳን ስራ ከዛም በመስቀል የፈጸመውን በትንሣኤ የገለጠውን የማዳን ስራ ሲመሰክሩ መኖር ነው። ጌታችን የሕማሙን ነገር ራሱ ለመናገር ማሰብ ራሱ ትንሽ ይፈታተናል። የማይመረመር እንደው አባቶቻችን ለገለጹልን ያህል መጠን እንደው ክርስቶስ ይሄን ያህል መከራ ደረሰበት ብለን እንዘክረው እንጂ አንደበት ሊገልጠው አይምሮ ሊያስበው የሚችል አይደለም። የእሱን ካህሊነት የእሱን ሁሉን ቻይነት በማሰብና በመታመን እንደው ሕማሙን እንዘክራለን እንጂ ጌታችን ኢየሱስ ክርስቶስ በዚህ ቀን በዋናነት 13ቱን ሕማማተ መስቀል የተቀበለበት ቀን። እንደሚታወቀው በዚያች ሐሙስ ምሽት ከተያዘባት ጊዜ ጀምሮ በሐናና በቀያፋ ቤት እያመላለሱ ሌሊቱን ሙሉ ሲደበድቡት አድረዋል። ከያዙበት ከጌቴሴማኒ ጀምሮ እስከ ሐና ድረስ 65 ጊዜ በመሬት ላይ ጥለውታል። ፀጉሩን ይዘው ደግሞ መሬት ላይ እያፈረጡ በጉልበት በኃይል እየጣሉ 25 ጊዜ ወርውረውታል። እንዲህ እያደረጉ መከራ ደርሰውበታል። እንደውም እሳት አንድደው ጭምር በዚያች ምሽት ላይ ዓይኑን አስረው መኑ ቀዘፋ ለገጽከ ፊትህን ማን መታ እያሉ ጌታችንን በቡጢ መተውታል። ተነግሮ የማያልቅ የክርስቶስን ሕማም ሌሊቱን ሙሉ ሲያሰቃዩት አድረውታል። በዚያች ምሽት ጌታችን ብዙ ሕማምና መከራን ተቀብሏል። ምክንያቱም በነጋታው ላይ ለፍርድ ሊያቀርቡት ነው። ስለዚህ እንዲደክመውና ብዙ ሕማም እንዲሰማው አድርገው ሰውነቱ አባብጦ ራሱን በዘንግ እየመቱ ባፍና ባፍንጫው ደም እስኪወጣ ድረስ ብዙ መከራን አድርሰውበታል። ጌታችን ኢየሱስ ክርስቶስ በዚያች ምሽት በሚሰቃይበት ሰዓት ግን የማይረሱ ሁለት ጉዳዮች አሉ። የመጀመሪያውና አንደኛው የቅዱስ ጴጥሮስ ክደት ነው። ጌታችን ኢየሱስ ክርስቶስ ከተያዘባት ጊዜ ጀምሮ ከቅዱስ ዮሐንስ ወንጌላዊ በቀር ካጠገቡ የቆመ ማንም አልነበረም እና የሚያስደንቀው ነገር ቅዱስ ጴጥሮስ ግን በሩቅ ሆኖ ይከተለው ነበር ይላል የዮሐንስ ወንጌል ምዕራፍ 19 ላይ እና በሩቅ ሆኖ ሲከተለው ወደ ሐና ግቢ ውስጥ ወንጌላዊ ቅዱስ ዮሐንስ በካህናቱና ባለቆቹ ዘንድ የታወቀ ስለነበረ ወደ ውስጥ እንዲገባ አደረገ ይላል ቅዱስ ጴጥሮስ እና እሳት አንድደው ሲያሰቃዩት ጌታችን ኢየሱስ ክርስቶስን ቅዱስ ጴጥሮስ ግን የሚያስደንቀው ነገር 3 ጊዜ ለቀረበለት ጥያቄ 3 ጊዜ አላውቀውም ብሎ መልሷል። የዮና ልጅ ስምዖን ሆይ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል እና ጌታችን ኢየሱስ ክርስቶስ አስቀድሞ እንደነገረው ቅዱስ ጴጥሮስ 3 ጊዜ ተጠይቆ ጌታ ክርስቶስን አላውቀውም ብሎ መልሷል እና በኋላ ዞር ሲል ዶሮ ሲጮህ ሰማ ይላል። ይህን ጊዜ በጣም አዘነ ይላል፣ አለቀሰ። ቅዱስ ጴጥሮስ በጣም ክርስቶስን ይወደው ነበር። እውነት ለመናገር አባ ጊዮርጊስ ዘጋስጫም ይላል ከሐዋርያት መካከል እንደ ጴጥሮስ ክርስቶስን የሚወደው የለም፣ ክርስቶስ ግን ከሐዋርያት መካከል እንደ ዮሐንስ የሚወደው የለም ይላል። ማለት ክርስቶስ ሁሉ ሌሎቹን አይወድም ለማለት አይደለም። ነገር ግን አብልጦ ከነበረው ምግባርና ሃይማኖት ከጽናቱ እስከ መስቀል ከመጽናቱም የተነሳ ፍቅሩ ስለሚያውቅ ዮሐንስን አብልጦ ይወደው ነበር። እንደውም ወንጌሉ ላይ ሲጽፍ ራሱ ዮሐንስ ጌታ የሚወደው ደቀ መዝሙር እያለ ራሱ ስም ይጠራ ነበር። የሚያስደንቀው ነገር ግን ቅዱስ ጴጥሮስ እንደ ይሁዳ አልቀረም። ማለት ይሁዳ ሽጦት በዛው ቀርቷል፣ በኋላ ራሱን እስከ ማጥፋት ድረስ። ኢየሱስ ክርስቶስን የበደለ አላውቀውም ያለ ጴጥሮስ ግን ስቅስቅ ብሎ አለቀሰ ይላል። ዛሬ በአዲስ ኪዳን ላይ የንስሐ ደማቅ ምሳሌ ተደርገው ከሚጠቀሱ አንዱ ቅዱስ ጴጥሮስ። እንደ ጴጥሮስ ያለ ንስሐ የለም ነው የሚባለው በአዲስ ኪዳን። ጌታዬን በደልኩት እያለ ሰው ሳያየው ግንብ ተደግፎ ደረቱን እየደቃ እያለቀሰ ለክርስቶስ አለቀሰ ይላል እና በዚህ ምሽት የጴጥሮስ በደልና ወዲያው ደግሞ ንስሐው በጣም የሚሰበክበት ቀን ነው። ጌታችን ኢየሱስ ክርስቶስን ዓርብ ጠዋት ላይ እንግዲህ መጀመሪያ ያደረጉት በሸንጎ ፊት በጲላጦስ አደባባይ ላይ በፍርድ እንዲቆም ነው ያደረጉት
እና ጲላጦስ ጋር ሲያቀርቡት ክስን ያቀረቡበት እና ክሱ ምን ነበረ? የመጀመሪያውና አንደኛው ሰንበትን ይሽራሉ። እንደሚታወቀው በሰንበት ቀን መጻጉዕን ፈውሶታል። ስለዚህ እንዴት በሰንበት ይፈውሳል ብሎ ክስ አቀረቡ። የሚደንቀው የክሱ ምስክር ሆኖ ደግሞ የመጣው መጻጉዕ ነበር። የኛ አባቶች ለዚህ ነው ሲተርቱ ታሞ የተነሳ ፈጣሪውን ረሳ ይላሉ። ትናንት ላይ ከዛ ሁሉ ከ38 ዓመት የመከራ እና የህመም ወቅት ክርስቶስ ነፃ አውጥቶት አሁን ግን ክርስቶስን ጭራሽ ሳልፈልግ ነው ያዳነኝ ብሎ መስክሮበታል። ለዚህ ነው መጨረሻዬን አሳምሮ ተብሎ ብዙ ጊዜ እንድንጸልይ አባቶች የሚያስተምሩ። ከዛም ባለፈ ደግሞ ክርስቶስን በጥፊ መቶታል። ነገር ግን አስቀድሞ ጌታ የዮሐንስ ወንጌል ምዕራፍ 5 ላይ ከቀደሞ ካገኘህ በላይ እንዳያገኘህ ዳግም አትበድል ብሎ እንደነገረው ያ ትንቢት ሊፈጸም ወዲያው እጁ ሰልሎ ሰውነቱ ደርቆ ተቀስፎ ሞቷል። እና አንዱ ክርስቶስ በጲላጦስ ፊት የቀረበበት ነው። በጲላጦስ ፊት በፍርድ ሲቀርብ ግን ጲላጦስ መረመረው ይላል እና አንድም ወንጀል ሊያገኝበት አልቻለም። በዝና ይሰማ ነበር መሲሁ ማን ነው የሚለው። አሁን ግን በአካል አይቶ ሲመረምረው ምንም ወንጀል አላገኝበትም። በኋላ ምንም ወንጀል አላገኘበትም ንጹህ ነው ብሎ ሰጣቸው ይላል። እነዚያ አይሁዳውያን ግን ምን አሉ? እኛ ከሐሰተኛ አልተወለድንም፣ እኛ ስህተት የለብንም፣ ይልቁንስ ምስክር አለን ብለው መጻጉዕን ጨምሮ ሌሎችን ምስክር አቀረቡ ይላል። አሁንም ደግሞ መረመረው። በኋላ ጩኸታቸውና ጥያቄያቸው ስለበዛ ገሊላዊ ነው ሲባል ስለሰማ ወደ ገሊላዊው ወደ ሄሮድስ ነበር የሰደደው እና ሄሮድስም ሊያየው ይናፍቀው ነበረ እና ባየው ጊዜ እሱም ተሳለቀበት። በኋላ ወደ ጲላጦስ መለሱ። ጲላጦስ ጋር መልሶ ሲያየው ግን እነዚህ ካህናቱና ሹማምንቱ በህዝቡ ዘንድ እየተርመሰመሱ ክርስቶስ ላይ እንዲሰቀል ያሳምጹ ነበር ይላል። በኋላ የይሰቀል ጉዳይ ሲበዛ ምናለ 40 ገርፌ ልተዋል እና 40 ገርፎት ጲላጦስ ይዞት መጣ። አሁንም ግን እነዛ ጸሐፍትና ፈሪሳውያን ክርስቶስ ካልተሰቀለ ብለው አሁንም አመጻቸውን ቀጠሉ። ጲላጦስ በሁለቱ ዝግቦች መሃል ሆነ። ምክንያቱም ንጹህ ሆኖ ነው ያየው። በዚህ ደግሞ ህዝቡ ካልፈረድክልም ብሎ በድምፅ ብልጫ ክርስቶስን ለመስቀል እየተሯሯጡ ነው። በነገራችን ላይ በክርስትና አስተምሮ እውነት በድምፅ ብልጫ አትጸድቅም። እውነት በድምፅ ብልጫ አትጸድቅም። ለምን ማለት ነው? እውነትን ወይም ሀቅን እውነት የሚያሰኛት ይዘቷና የእውነተኝነቷ መጠኗ እንጂ የሰው ብዛት ድምፅ አይደለም። ዛሬ እኮ ዓለም ላይ እኮ ኦርቶዶክሳዊነትን ለማጥፋት እኮ እንደ ክርስቶስ እኮ ለመስቀል የሚሯሯጡ እኮ በጣም ብዙ ነው። ድምፅ ብልጫ ከተባለ ክርስቶስንና ክርስቶሳውያንን የሚጠላው እኮ ይበዛል ዓለም ላይ። እውነታው ግን ክርስቶስን የያዘው ነው እና በዛ መሀል ጲላጦስ ምን አለ? ሚስቱ ደብዳቤ ልካለት ነበረ። ደብዳቤው ሁለት ነገር ነበረው። አንደኛ በዚያሽ ቅስበት በዚያሽ ቀን ላይ ሚስቱ ህልም አይታ ነበር። ሁለተኛው ደግሞ የጲላጦስ ልጆች መናገርና መስማት የማይችሉም ነበረ። ታምር ተፈጽሞ ስለ ክርስቶስ መሰከሩ ይላል፣ አንደበታቸው ተከፍቶ። ስለዚህ ሚስቱ ይሄን ደብዳቤ አስታካ ብትልክለትና ቢያነብ ከዚህ ሰው ደም እጅህን አንሳ አለችው። እንደ ህጋቸው እጁን ታጠበ። እኔ ከዚህ ሰው ደም ንጹህ ነኝ፣ እንደ ህጋችሁ ፍረዱበት ብሎ ጲላጦስ ሰጣቸው ማለት ነው። እነሱም እንደ ህጋችን እንፈርዳለን፣ ደሙ በእኛ ላይ ይሁንብን ብለው ክርስቶስን በርባን እንዲፈታ አድርጎ የዓለም ሁሉ መድን የሆነ ክርስቶስ እንዲሰቀል አድርገውታል። ከሉጥ እስራት እስከ ቀራንዮ ያላደረሱበት መከራ የለም። ሀብል አድርገው አንድ ሀብል ወደ ገመድ ወደኋላ አንድ ሀብል ወደፊት አድርገው ደረቅ ግንድ እንጨት አስይዘው እየወደቀ እየተነሳ እየገረፉት እስከ ቀራንዮ እንዲደርስ አድርገውታል። በዚህ ውስጥ ግን በጣም የሚያሳዝን የእመቤታችን ሀዘን ነው። በነገራችን ላይ ዕለተ ዓርብን የሚያስብ ክርስቲያን ከክርስቶስ መከራ ቀጥሎ 5ቱን ሀዘናት የተቀበለች እመቤታችን ሀዘን ልብን ያማል። እመቤታችን ሀዘኑን የሰማችው ዮሐንስ ቤት እያለች ነው። የፋሲካ በዓል ስለነበረ ዮሐንስ ወንጌላዊና ክርስቶስ ዘመዳማቾች ናቸው። የእመቤታችን እናት ማርያም ባወፍልያ ማለት ከሷ ጋር የአክስታማቾች ልጆች ናቸው እና በነ ማርያም ባወፍልያ ቤት የፋሲካ በዓል ሊያከብሩ ቂጣ እየሰሩ የሚገባውን መባለት እያዘጋጁ ሳለን ዮሐንስ ወንጌላዊ እየሮጠ መጥቶ እናቴ ሆይ ልጅሽን ሊሰቅሉት ወደ ቀራንዮ እየወሰዱት ነው ብሎ ነገራት ይላል። ከ5ቱ ሀዘናት አንዱ ነው ይላሉ የኛ አባቶች። ልቧ ለሁለት ተከፈለ ይላል። ልጇ ሊፈርድ ከወዲያ አደባባይ ወጣ ሲባል አይደለም የሰማቸው፣ ልጅሽን ሊሰቅሉት እየወሰዱት ነው። ልቧ ለሁለት ተከፈለ። እንኳንስ አምላክን የወለደች ያለ አባት ወልዳ ያሳደገችው ልጇ ቀርቶ ምድራዊ ልጅ የወለደች እናት እንኳን ሀዘኗ በጣም ከባድ ነው። በሄሮድስ ዘንድ ከሄሮድስ ተረፈልኝ ብላ ያተረፈችውን ልጇን አሁን ደግሞ መከራ ሲያገኘው ማየት በጣም ለሷ ከባድ ነበር እና እመቤታችን እየጮኸች እያለቀሰች ወደ ቀራንዮ ሄደች ይላል። ከሀዘኗ የተነሳ ግን አንዳንዶቹ ያዝኑና ያለቅሱ ነበር ይላል እና ጌታችን ኢየሱስ ክርስቶስ በመስቀል ላይ ሰቅለውታል። ሲሰቅሉት ግን ብዙ መከራን አደርሰውበታል። ራሱን በዘንግ መተውታል። በአፍና በአፍንጫው እንዲወጣ ደም አድርገው እንደገና ደግሞ መንገድ ላይ ሲሄድ በሕጋቸው የሚሰቀል ሰው ካለ ወይን ያጠጡታል። ለምን? ድንዝዝ ብሎት ከዛ የሚሰቀሉት እነዛ ወንበዴዎች የተወሰነ ቢሆን የሚጠጡት ወይን ጉልበት ወይም ሕማማቸውን እንዲቀንስና እንደፈለጉ መከራ ማድረስ እንዲችሉ ነው እነዛ ወታደሮች። ክርስቶስን ግን ያጠጡት ሐሞት ነው ወይም ደግሞ መራራ የሆነ ምረት ያለው መጠጥ ነው እና እሱም አልጠጣውም ተፋው ይላል እና በዚህ መልኩ መከራ አድርሰውበታል።
በመጨረሻ ግን በቀራንዮ አደባባይ ላይ በመስቀል ላይ ሰቅለውታል። ሲሰቅሉት ግን በጣም የሚያሳዝነው ነገር ቃላት ሊገልጹት በማይችለው ነገር ስጋው ረግፎ 6666 ጊዜ ተገርፎ ነው መስቀል ላይ የወጣው። ከሰውነቱ ላይ ስጋው ወድቆ ወድቆ አጥንቱ እስኪታይ ድረስ ማለት ነው። በቃ መልኩን እስከማይለዩት ድረስ ኢሳይያስ እንዳለው ነው እንወደው ዘንድ ደምግባት የለውም እንዳለ። አንዳንዶች እንወደው ዘንድ ደምግባት የለውም ሲባል ክርስቶስ ደምግባቱ ልክ በስጋዊ ሚዛን ምንም መልክ የሌለው የሚመስላቸው ነው። እንደዛ አይደለም። ከአምስቱ ገበያ ህዝቦች መካከል እንደውም አንዱ እኮ ደምግባቱን ለማየት ነበር ይመጡ የነበሩት። በጣም ውብ ስለነበረ ክርስቶስ በጣም ቆንጆ ውበት ስለነበረው ደምግባቱን ለማየት ከአምስት ገበያው አንዱ ገበያ ህዝብ ያንን ለማየት ነበር የሚመጣው። ታዲያ ለምንድን ነው ኢሳይያስ እንወደው ዘንድ ደምግባት የለውም ያለው ከተባለ ያ አንድ ገበያ ህዝብ ይከተለው እንዳልነበረ ያ ደምግባቱ በቀራንዮ አደባባይ ላይ ግን በግርፋትና በስቃዩ መከራ ብዛት ፊቱን እንደ ቀድሞ አሁን የምንወደው ወይም የምናየው የምንለዩ አይነት መልክ አልነበረም። የደረሰበትን መከራ ከባድነት ለመግለጽ ነው ይሄን የተጠቀመው እና የእሾህ አክሊል አድርገውበታል። እኛ አባቶች እንደሚናገሩ ከ70 እስከ 72 የሚደርሱ በጣም እሾህነት ያላቸው የብረት ቁራጮች ነው ይላሉ። በክርስቶስ በራስ ውስጥ እያጠበቁ በውስጡ እንዲገባ አድርገውበታል። እሾሁን እንደው ዝም ብሎ እንኳን አላስቀመጡትም እኮ የጭካኔያቸው ጥግ ወደ ውስጥ ራስ ውስጥ ጭምር እንዲገባ ነው ያደረጉበትና ተነግሮ የማያልቅ የመድህን የጌታችን ኢየሱስ ክርስቶስ ስቃይ ቃላት ሊገልጸው የትኛውም ጠቢብ ነኝ የሚል ተመራማሪ ነኝ የሚል የክርስቶስን ሕማም ሊገልጹ አይችልም። በዚሁ አጋጣሚ በተለይ እኛ ክርስቲያኖች ልንጠነቀቅ የሚገባል የክርስቶስን ሕማም ምንም አይነት ቃላት ሊገልጹ አይችልም። ወይም ደግሞ በእኛ በስጋዊ ጥበብና በስጋዊ ምርምር የክርስቶስን ሕማም እንዲሆነ ብለን ልንመረምር ቀርቶ ልናስበው አይገባም። ከሃሊ የሆነ ክርስቶስ በፈቃዱ የሞተባት ቀን ናት እንጂ ይቺ ቀን ለእኛ ለክርስቲያኖች አንድም ማዘን አንድም ደግሞ የገነት በር የተከፈተባት ዕለት ናት። ክርስቶስን 6 ሰዓት ሰቅለው እስከ 9 ሰዓት አቆዩት በመስቀል ላይ። በዚህ ቀን አንድ እድለኛ ነፍስ ንስሐ የገባችበት ቀን ነው። ከሊቀ ካህኑ ከክርስቶስ ቀኝ የተሰቀለው ወንበዴው ፈያታዊ ዘየማን በመንግስት በመጣ ጊዜ አስበኝ ብሎ ጌታም ዛሬ በገነት ከኔ ጋር ታድራለህ ብሎ የገነትን በር ተከፍቶለት የገባ ታላቅ ጻድቅ አባት ነው። ንስሐ ደግሞ ዋጋዋ ምን ያህል እንደሆነ ያየንበት ቀን። ንስሐን ብቻ ደግሞ አልሰጠም ክርስቶስ 9 ሰዓት እንደሞተ በገዛ ፈቃዱ በገዛ ስልጣኑ ነፍስ ከስጋ እንደለየ ሌንጊኖስ መጥቶ ጎኑን ሲወጋው ቀዝቃዛ ውሃና ትኩስ ደም የወጣበት ቀን ነው። የሞተን ሰው ቢወጉት እዥ እንጂ ምን አይወጣ። እንደዚህ ያለ ትኩስ ደምና ቀዝቃዛ ውሃም አይወጣ። በተፈጥሮ ስታስቡትም ከአንድ ሰው ደም ውስጥ ውሃ ለብቻው አይወጣ። ክርስቶስ ግን መለኮት አለመለየቷን ያመለክታል። ይሄ አንድ የሚያሳየን መለኮት ከትስብእት አለመለየቱን። ክርስቶስ ሞተ ስንል እኛ የነፍስና የስጋ መለየት እንጂ የመለኮት ከትስብእትና ከነፍስ መለየት አይደለም። ይሄን አንድ እንረዳ። ሁለተኛ ደግሞ ጥምቀትንና ቁርባንን ሲመሰርትልን ነው። እንደ ለቅርጽ ሆኖ ፈሰሰ ይላሉ። እነዛ ትኩስ ደምና ቀዝቃዛ ውሃ ማለት ጥምቀትና ቁርባናችን ነው። ዛሬም ስንወለድ የምንኖረው በእነዚህ ነው። እንደውም ቅዱስ ኤፍሬም ምን ይላል? ጌታዬ ሆይ በተወጋው ጎኑ በኩል ተመላለስኩባቸው። እንደ ቀድሞ በገነት በር ላይ የሚንበለበል ወይም እሳታዊ የሆነ ሰይፍ የያዙ ኪሩቤል የሉም። ይልቁንስ ወደ ገነት እንድገባ ተድላ ደስታው ነኝ በማለት ተናግሯል። ያ ጎን ማለት ዛሬ የምንድንበት ጎን ነው። ቶማስ ነክቶት የዳነበት ልቡ የተፈወሰበት ቀን ነውና ክርስቶስ 9 ሰዓት ላይ በገዛ ስልጣኑ ነፍስ ከስጋው ለይቷል። ከዛ 9 ሰዓት ላይ በኋላ ከመስቀል ወደ 10 ሰዓት 11 ሰዓት ላይ አውርደው ወደ መቃብር አውርደውታል። መቃብር ግን ሲያወርዱት በጣም የሚያስደንቀው ነገር ሰው በታጣበት ዘመን 2 ሰዎች ለማገልገል መጡ። ማናቸው እነዚህ? አንደኛው ኒቆዲሞስ ነው፣ ዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው፣ እንዲሁ ዮሐንስ 7 ላይ የተጠቀሰው። ሁለተኛው የአርማትያው ዮሴፍ ነው። ባለጸጋ ሰው ነውና አንድ ቀን እቀበርበታለሁ ብሎ አዲስ መቃብር አሰናድቶ ነበር ይላል እና ሁለቱ ከጲላጦስ ዘንድ ገብቶ ይላል የኢየሱስ ስጋ ለመኑ ይላል። ጲላጦስን ፈቀደላቸው። ከዚያ ላይ አውርደው ክርስቶስን ገንዘው ወደ መቃብር አስገብተውታል። ሲገንዙት ግን በእነሱ ፈቃድ አልገንዙትም። ልክ ሊገንዙ ሲል ጌታችን ኢየሱስ ክርስቶስ ዓይኖቹ ተከፈቱ ይላል። እንደ ፍጡር ልትገንዙኝ ትወዳላችሁን? እንዲህ እያላችሁ ገንዙኝ ብሎ ቅዱስ እግዚአብሔር ቅዱስ እያሉ ዛሬ ቅዳሴ ላይ የምንለው ምስጋና ጌታችን እንዳስተማራቸው ቅዱስ ቅዱስ እያሉ ጌታን ገንዘውታል። እንደ ሩቅ ብእሲ አይደለ፣ እሱ እንደወደደ እንደ ፈቃዱ እንደ መከራቸው ምክር ገንዘውታል። ወንጌላዊ ቅዱስ ዮሐንስ በመስቀል ስር እነኋት እናትህ ተብሎ እንደተሰጠው እመቤታችንን ወደ ቤቱ ይዟት ሄዷል። የተዘጋው ቤቱ የተከፈተው እመቤታችን ስትመጣ ነው። ጌታ ሁሉን ትታችሁ ተከተሉኝ ሲል ቤቱን ዘግቶት ነበር እና የከፈተው ድንግል ማርያም ስትመጣ ነው። እና የእመቤታችንን ለማጽናናት ግን አቅም አልነበረም። እነዚያ አብረው ሲከተሉ የነበሩ ሴቶችና ደቀ መዛሙርት የነበሩ ከሩቅ ሆነው ከቅርብ ሆነው ይከተሉ የነበሩ ሁሉ ከእመቤታችን ሐዘን የተነሳ ለቅሷን እያዩ ያለቅሱ ነበር ይላል ማርያም ላይ። እና በዚያች ምሽት ላይ ለእመቤታችንና ለዮሐንስ ከባድ ምሽት ነበረች። ልጄን እያለች መሪር እንባን ያለቀሰችበት ከባድ ያዘን ቀን ነበረ። ስለዚህ ዕለተ ዓርብ ማለት ክርስቶስ ወደ መቃብር የወረደበትና በዚያች ምሽትም በገዛ ስልጣኑ ወደ ሲኦል ገብቶ ተግዘው ለነበሩ ነፍሳት ነፃነትን ያወጀበት የሲኦልን በር ከፍቶ የገባበት ቀን ነው።
የሚያስደንቀው ጌታ ወደ ሲኦል በር ላይ ሲደርስ ቅዱስ አትናቴዎስ ሃይማኖተ አበው ላይ እንደተናገረው የሲኦል አበጋዞች ሁሉ ወደ ኋላ ሸሹ። ሲኦል ፈርስ እስክትል ድረስ የሲኦል ጨለማ በብርሃን ተከበበ። ሲኦል እስከዛች ሰዓት ድረስ ብርሃንን በደንብ አታውቀውም። ክርስቶስ ሲረግጦ ግን በብርሃን ተሞላች ይላል እና በኋላ ጌታችን ኢየሱስ ክርስቶስ ወደዚያ ሲገባ አዳም ተስፋ ያደረገው ነበርና ልክ ክርስቶስን ሲያየው ተንሱ ለጸሎት አላቸው ይላሉ አባቶች። ምን ማለት ነው? ለጸሎት ተነሱ ብሎ እነዚያ ነፍሳት አወጀላቸው። እነዚያ ነፍሳትም እግዚኦ ተሳሃለና አሉ። ጌታም የተወጋ እጆቹን እያሳየ ሁለት እጆቹን ሰላም ለኩልክሙ አላቸው። እነዚያ ነፍሳትም ምስለ መንፈስከ ብለው ጌታችን ነፍሳትን ይዞ በገዛ ስልጣንና ካህሊነቱ ወደ ገነት ያስገባበት ቀን ነው። ከዚህ ከተቀደሰች ዕለት ዓርብ ዕለተ ስቅለት በረከት ረድኤቱን ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ